ሰላም ውድ ተመልካቾች ሁላችሁም ደህና እንደሆናችሁ ተስፋ አደርጋለሁ። ወደ ሌላ ቪዲዮ እንኳን በደህና መጡ። የኩሩሉሽ ኦርሃን ሌላ ድንቅ ክፍል ተለቋል። በክፍሉ መጨረሻ ላይ የአላዲን ቤይ ስለ ዱርሱን እና ኤድሬኖስ ያሳሰበው ስጋት ሁሉም ሰው አስደስቷል። በዛሬው ቪዲዮ ስለሚቀጥለው ክፍል እነጋገራለን። አዲስ እና በጣም አስደሳች የፊልም ማስታወቂያም ተለቋል። የኦርሃን ቤይን ሰርግ ያሳያል፣ እንዲሁም ፋትማን እንደገና በአስቸጋሪ ሁኔታ ውስጥ እንዳለች ያሳያል። በዚህ ቪዲዮ ውስጥ እኛም ስለ ጎንካ እና ኒልፈርም ይናገራሉ፣ ምክንያቱም እነሱ ጥቃት እንደደረሰባቸው። ጎንካ በዚህ ጊዜ እናት ልትሆን ትችላለች። ቪዲዮውን እስከ መጨረሻው ተመልከት እና ጉዳዩን ለማወቅ እስካሁን ለቻናሉ ሰብስክራይብ አላደረጉም አሁኑኑ ሰብስክራይብ ያድርጉ እና ቪዲዮውን መውደዶን አይርሱ። በመጀመሪያ ስለ ጎንካ አነጋገር እንደምታውቁት ጎንካ ከዚህ በፊት ሊከን አጥታለች። ሆኖም ግን በታሪካዊ መረጃ መሠረት የአላዲን ቤይ ልጆች ከጎንካ የመጡ ናቸው። ስለዚህ በዚህ ጊዜ ጎንካ ምንም ነገር አይደርስባትም እና እናት ትሆናለች። ኒሉፈርን በተመለከተ ሙራድን እንደወለደች ይታወቃል። በጣም ረጅም እና አስፈላጊ ታሪክ አለው። ስለዚህ ጉዳይ የተለየ ቪዲዮ እንሰራለን። በኒሉፈር ላይ ምንም ነገር አይደርስም፣ ምክንያቱም በታሪካዊ መዛግብት መሠረት በ1383 አረፈች። ስለዚህ በተከታታይ ውስጥ ለረጅም ጊዜ መቆየቷን ትቀጥላለች። አሁን እስቲ ስለ ፋትማ እና ኤድሬኖስ እንነጋገር። ሁለቱ በጣም ተወዳጅ ገጸ ባህሪያት ናቸው። ቀደም ብለን እንደተናገርነው ትዳራቸው ቀላል አይሆንም እና ብዙ ችግሮች ያጋጥሟቸዋል፣ ምናልባትም ሰርጋቸው በውድድር ዘመኑ የመጨረሻ ክፍሎች ላይ ይታያል። በዚህ ወቅት ከ7 እስከ 8 የሚደርሱ ክፍሎች ይቀራሉ። በሚቀጥለው ክፍል አንድሪያስ በኤድሬኖስ በተዘረጋው ወጥመድ ውስጥ ይወድቃል። በሚያሳዝን ሁኔታ ፋትማ በእጁ ውስጥ ይወድቃል። አንድሪያስም ፋትማ በመጠቀም ማምለጥ ይችላል። ስለዚህ ፋትማ ምንም ነገር አይደርስባትም። አትጨነቁ ውድ ተመልካቾች፣ ብዙ ተጨማሪ ክስተቶች አሉ ግን ቪዲዮው ብዙ እንዳይቆይ እዚህ እናቆማለን። ከአሁን በኋላ ፈጣን እና ወቅታዊ መረጃ ለመስጠት በየቀኑ ቪዲዮዎችን ለማጋራት እንሞክራለን። የዛሬውን ቪዲዮ ጨርሰናል ከሆነ ማንኛውም ጥያቄ ካለዎት በአስተያየቶቹ ውስጥ መጠየቅ ይችላሉ። በሚቀጥለው ቪዲዮ ላይ መልስ ለመስጠት እንሞክራለን። በሚቀጥለው ቪዲዮ እንገናኛለን። ራስዎን ይጠብቁ። እግዚአብሔር ከእናንተ ጋር ይሁን።